ኃጢአት አመጽ ነው፣ አመጽም የዲያብሎስ ሥራ ነው። የዲያብሎስን ሥራ ላይ ፈርስ እግዚአብሔር ልጅ ተገለጠ ነው። ሙሉ ጥቅሱ እኮ እንደሱ ነው። እኛስ ሸርፈን እናወጣትና የዲያብሎስን ሥራ ሊያፈርስ የዲያብሎስ ሥራ ምንድነው? ለኛ ድግምት፣ መተት፣ ሟርት፣ ጥንቆላ ልክ ነው እኮ እሱ የዲያብሎስ ሥራ ነው። ሰይጣን ግን በዛ በኩል ባይዘው በድግምት አንተን ምንም እንደማያደርግ ያውቃል ሰይጣን። እኛ በጣም አሁን ዲመን ኮንሺየስ ስለሆንን እኮ ነው እንጂ አይደል የተደገመብስ ይመስል በጣም የተቃውሞ ጸሎት ላይ የምንበረታው ለምንድን ነው? ምስጋና ላይ ለምንድን ነው የሚደክመን? አይቲን ገብቶን ብቻ አይመስለኝም። ፈርተንም አይነት ፈርተንም ነው የሚደግምብኝ አይጠፋም ብለን እኮ እንጸልያለን። አሁን ልቀቅ ስንል እኮ የገባንም ያልገባንንም እኮ ነው ልቀቅ የምንለው። እኛንን ባይዘው ለእግዚአብሔሩ ለሰይጣኑም የተለየ ትምህርት ሰርተን ሰይጣኑም እንደዚህ አይደለም ይዋጋው ባይዘው እኛ ባይዘው መንገድ እያሳየን ነው። ጥቅስ እኮ የለም እንደዚህ አይነት እኮ ውጌ የለም። ከዛ እንደዚህ ሊያረግ ይችላል ስንል በሞክር አዲስ መንገድ ዲስከቨር እኛንን የምንሰጠው ባይዘው መመቻዱላ በእውቀት ሲሆን መንፈሳዊ ዓለም ላይ ስራ ይሰራል። አሜን ነው። በእውቀት እንደ እግዚአብሔር ቃል በሆነ ነገር ማድረግ ነው። ምንም ነገር ክብር ለአምላካችን ለእግዚአብሔር ይሁን። እኛ የምንገረምበት ሲያስገርማቸው ሂዱ እስቲ አጋንንት አውጡና ነው አላቸው። ውጣ አሉ። ሲወጣ እንደገባው ታው እኛ እንደማስ አንዴ ሲወጣለት ትቀጥላለህ አንተኑን ልምምድ ከዛ መጡ አጋንንት ቆጣልን አሉ አላቸው። አጋንንት ስናንጫጫዋልን ሲሉት ስማችሁ በሰማይ መዝገብ ስለተጻፈ ምን ማለት መሰለ ተጽፏል አላቸው። በሱ ደስ ይላል። እጽፋችኋለሁ አይደለም ስለተጻፈ ኦሬዲ ልጆቼ ስለሆናችሁ ያም የታዘዘው እዚህ ስለመጣ ደስ ይበላችኋልና ከዛ ቀጥሎ እንዲያለች ሰይጣን እንደ መብረቅ ከሰማይ ወደቀ አላቸው። እነሱ በጭፍራ ይጨቃጨቃሉ፣ ዋናው ወደቀ አላቸው። ኢየሱስ የሚያወራው ከዛ ከአርኮኑ ጋር ነው ከጭፍራው ጋር አይደለም። ወጣ ሲል ዋናው ወድቆ ነው አላቸው። እሱን እኔ ጥዬው ነው ለእናንተ። ሳልቬሽን ይበልጣል፣ ድነት ይበልጣል። ኢየሱስ ከዘላለም ሞት ሊያድነን ችሏል። ከዘላለም እርግማን ሊፈታኝ ችሏል። ስሙ ብሩክ ይሁን። ስሙኝ በእውነት ነው የምላችሁ። በጣም በትህትና አጠገባቸው ያለውን ሰው የእግዚአብሔር ቤተሰብ ነው ብሉት።